እንዳነካት ነግሬያለሁ። እንዳትነካት በቃ ምንድነው አይቻልም። ይቀይራት አልኮ ውሻ አረጋት አልኮ ውሻ በትክክል እንደ ውሻ እየጮች እንደ ውሻ እየተራመደች ትንቀሳቀሳለች። አውሬ እኮ ነው ለዋለ ያለው አውሬ ሚናከስ አውሬ ሲላት እንደ ውሻ ትጮሃለች፣ ሲላት እንደ ጅብ ትጮሃለች፣ ሲላት እንደ አህያ ታጓራለች። እማልሰራውን ነገር አይተሃል። ያንን ሁሉ ነገር ሳገላብጥ የኖርኩ ሰው ለራሴ ግን አቃተኝ። ልጄን ማዳን ግን አልቻልኩ። ምንድነው ያረክሻል? ልጅቷን ቀና በል። እንዳትነካት እኔ ኋላ ነግሬያለሁ። እንዳትነካት አንተ ሴትዮ ቆሚ። ምን እየሆንሽ ነው? ልቀቀኝ ብያለሁ። በህግ አምላክ ግን እናንተ እንዴት ነው ያገኛችሁኝ? ማንም አታውቅም እኮ እኛ በጥቆማ ነው የመጣ ነው። ልጅቷን አሳይኝ ብለኸኝ ነው አይደል የመጣሁት? ይሄው ቤቱ ግባና አያት። እኔ ገና ስንት ሰው ይጠብቀኛል እዛ፣ ስንት በህይወትና በሞት ሽረት ውስጥ የሚጠብቀኝ ስንት ነገር ምሰራለት ሰው አለ። አንዳንዴም እንደ ፈረስ ያረጋታል። የሚጋለብባት ይመስለኝ ክክው ትላለች ቁጭ ብላ። እኔ ምን እንደምትሆን እኮ አላውቅም። እቃ ትቦጭቃለች። ይሄው ምንም የተረፈ ነገር እኮ የለም። ተሰብሮ ቤቱ ሁሉ ባዶ ነው። ቀን ትታሰራለች፣ ሌሊት ደግሞ ትፈታለች የሚል ነገር ነግሮኛል። ማለት እንዳለ ትነክሳለች። ሰው መሰለች እንደ አውሬ እኮ ነች። አውሬ ነች እንዴ! ምን ይሆንሽ ነው? አንዴ ካሜራውን ዝቅ አድርግና ና ለሁለት እናያዛት። ልትናከስ እኮ ነው። ልናክሰኝ ነው። ሰው የለም እዚህ፣ ማንም አይመጣም። ስትፈልግ ሽንት ቤት ውስጥ ታስረኛለች፣ ስትፈልግ እዚህ ታስረኛለች። አሁን እንደው ትንሽ አለ ብሏታል። ጤነኛ ነች ብዬ አስቤ እኮ ነው በገመድ ያሰርኳት። ግን እሷ ራሷን ስለማታውቅ የታሰረበትን ገመድ እንኳን መፍታት አትችልም። ይጋለባል ብያለሁ። ሲጋልብ ያድራል፣ ሲሰራ ያድራል። ሲነጋ አርፎ ቁጭ ስለሚል መተን እናስራለን። እንደፈታ ጥሎልን ይሄዳል። ሃይ ጋይስ ውድ ቤተሰቦቻችን እንዴት ናችሁ? ዛሬም አዲስ ቪዲዮ ይዘንላችሁ መጥተናል። እስከ ፍጻሜ ድረስ አብራችሁን ሁኑ። ላይክ እና ሼር ሰብስክራይብ በማድረግ እንዳይረሱ። ወዳችኋለሁ። አንተ ሴትዮ ቆሚ። ምን እየሆንሽ ነው? ልቀቀኝ ብያለሁ። በህግ አምላክ ልቀቀኝ። ልቀቀኝ። አትወራጭ። እዚህ ማንም ይደርስብሽ ነገር ማንም አይደርስልሽ እኮ። ማይሆን ስራ ትስራ። ተው ብያለሁ። ጋርዶቹ ውጭ አሉ። ምን ነው ነገር? ልቀቀኝ ብያለሁ። አርፈሽ ቁሚ። ያቺ ወዴት ነው የምትወስደኝ? ወደዚህ ግቢ አንቺ አንዴ ይዘሽኝ የመጣሽው እኔ ይዤ መጥቻለሁኝ። እረፍ ሴትዮ። ውድ ቤተሰቦች እንግዲህ የወይዘሮ አዜብ ልጅ ትሰቃያለች የተባለው እዚህ ግቢ ውስጥ ነው። ቆሚ። ምንድነው ችግርሽ? ልጅቷን አሳይኝ ብለኸኝ ነው አይደል የመጣሁት? ይሄው ቤቱ ግባና አያት። እኔ ገና ስንት ሰው ይጠብቀኛል እዛ፣ ስንት በህይወትና በሞት ሽረት ውስጥ የሚጠብቀኝ ስንት ነገር ምሰራለት ሰው አለ። ልቀቀኝ። ገንዘባቸው ልትቀበይ ነው? እሱ ያኔ ጉዳይ ነው። አንተን አይመለከትም። በላይ ጋርዶቹ አሉ እኮ ምን ፈልገው ከኔ? ቤቱ አብረን ነው የምንገባው። መጀመሪያ ልጅቷ ነው ያለው ካንቺ ጋር። የምጠይቅሽ አንዳንድ ጥያቄዎች ይኖራሉ። እኔን ተወኝ። ምንድነው የምትጠይቀኝ? ጠየከኝ እኮ ነገርኩ፣ አስረዳሁ፣ ተናገርኩ። በቃኝ። አትጩይ። ሰው ያለበት አካባቢ ነው። ስለዚህ ማለት ነው የምትጩይ ከሆነ አምባጓሮ የምትፈጥሪ ከሆነ መዘዙ ለራስሽ ነው። መታሰር ማትፈልጊ ከሆነ ተረጋጊ። ግባ። ነይ። እኔ ልቀቀኝና ግባ። አለቅሽም እንዳልሄድማ እኮ አጎለትካቸው እነዛ ሰዎችን እኮ። ግባ። አለቅሽም። ነይ ቀጥይ። አትወራጭ። ነይ ቀጥይ። ነይ ውጪ። ተወኝ። ነይ ብዬሻለሁ። ምንድነው ችግርሽ? ነይ ቁሚ። እኔ አሁን የፈለግከው ልጅቷን ነው አይደለ? ምንድነው ችግርሽ? ሴትዮ ሰውዬ ተወኝ። በቃ ልጅቷችሁ እሷን አይደል የምትፈልገው? እቺ ሰይጣን አውሬ እኮ ነች። ሰው መሰለችክ እንዴ? አውሬ ነች። ምንድነው ያረክሻት? ልጅቷን ምንድነው ያረክሻት? እኔ ምንም አላረኳትም። ልቀቀኝ። ማን ያሰራል ልጅቷን? ማንም አላሰራትም። ጤነኛ አይደለች። አንቺ ነሽ ወይስ ትሰማኛለህ? አንቺ ነሽ። ምንድነው ያረክሻት ልጅቷን? ቀና በል። እንዳትነካት። እኔ ኋላ ነግሬያለሁ። እንዳትነካት ማለት እንዳትነካት ትነክሳለች። ሰው መሰለች እንደ አውሬ እኮ ነች። አውሬ ነች። እንዳትነካት
አትሰጂ በቃ ምንድነው እንዳነካት ምንድነው አይቻልም እንዳነካት ዞር አውሬው አንቺ ነሽ ለምን አትሰጂ ተረጋጋ ደህና ነሽ ያዝልኝ ጎረቤት ታስረብሻለህ አንቺ ነሽ ሌባው አንቺ ነሽ ዞር እና ደህና ነሽ ዞር በይ አንቺ ደህና ነሽ አታውሪ ዞር በይ ምንም አንድ ነገር ብትይ አንቺ የገዛ ልጅሽን ነው የገዛ ልጅሽን ያሰርሽ ወይስ ልጅሽ አይደለችም? አላልኩም ተው ብያለሁ እንዳትወጣ ባለ ነገር ያለው ከዛ ውስጥ ያዛት እረፍ እንጂ ምን ይሆንሽ ነው? አንዴ ካሜራውን ዝቅ አድርግና ና ለሁለት እናያዛት ልትናከስ እኮ ነው ልነክሰኝ ነው ካሜራውን ዝቅ አድርግና ና አንድ አገዘ ለነበርና ያሰርናት እንግዲህ ወይዘሮ አዜብ ውጪ ነች ከጋርዶቹ ጋር መጀመሪያ እስቲ ከመስታወት ጋር ለማውራት እንሞክር ብለን ነው መስታወት አሁን እያወራው ያለውን ነገር በሙሉ እያዳመጥሽ እንደሆነ ይገባኛል መስታወት ዝግጁ አይደለሽም መስታወት እስቲ ነፍታ እስቲ ደህና ነሽ እሺ አቅም ያነሳት ትመስላለች የሆነ ነገር ማድረግ አለብን ቤተሰቦች አላውቅም ፈሳሽ ነገርም ሊሆን ይችላል የሆነም ነገር ሰተን ቢሆን ምናልባት ትንሽ የገረጣች ትመስላለች ያው ሁሌ እንደምትታሰር ለማወቅ ችለናል ስለዚህ መታሰሩን ደግሞ ለምደዋለች ብዬ ነው ማስበው ነገር ግን ትንሽ ጊዜ እንስጣትና ከባልደረቦቻችን ጋር ሆና ትንሽ እንዲንከባከቧት እናርግ ስለዚህ ወይዘሮ አዜብን በማስገባት ወይዘሮ አዜብ ጋር ያለውን ነገር ለማወቅ ብንሞክር ይሻላል መስታወት ተመልሰን እንገናኛለን እባካችሁ ኑኑስ እንግዲህ ወይዘሮ አዜብን አስገብተናቸዋል የመጨረሻውን እውነት ለማወቅ ወይዘሮ አዜብ ትዕቢቶትን እብሪቶትን እዛው ወደ ጎን ያረጉትና ስለ ልጅ መስታወት እያንዳንዱን እውነት ይነግሩኛል ማለት ነው ምንድነው እውነት ማወቅ የምትፈልገው እኔን እንዴት ያናደድከኝ ነው እንጂ እኔ ትዕቢተኛ አይደለሁ እኔ ትልቅ ሰው የተከበርኩ ሰው ነኝ በስነ ስርዓት ተነጋገር ከኔ ጋር ስትነጋገር ነግሬሃለሁ ከዚህም በፊት ነግሬሃለሁ ዛሬም ነግሬሃለሁ አሁን ስለሷ ማወቅ የምትፈልገው ማየት ነው የምፈልገው አልከኝ ሆ መጣሁ ካገናኘው ምን ላድርግ እኔ ስንት ዓመቷ ነው የእርሶ ልጅ ናት የሚባለው ነገር እውነት ነው እያንዳንዱ ነገር እንዲነግሩኝ ነው ፈልገው ልጄ ስለሆነች መስሎኝ ስለሚመለከተኝ ነው አስሬ ያስቀመጥኳት በቃ ታማሚ ነች በሽተኛ ነች ምን ላድርጋት ምን አድርጊ ነው የምትለኝ ተሸከምኩ አስታመምኩ አንገራተትኩ
ማረግ ያለብኝን ነገር ሁሉ ጉርጓድ ገብቻ አደረኩ። አልሆነም። አስቀመጥኳት። ሰፈር ትበጠብጣለች፣ ጎረቤት ትረብሻለች፣ ድንጋይ ትፈናከታለች፣ ትናከሳለች። ቅድም ተው ያልኩ ልትነክሳህን ነበር። አንተ ሰው የሚልህን ነገር አትሰማም። ጉርጓድ እየቆፈርክ ትገባለህ። በቆፈርከው ጉርጓድ እዛው ተቀብረህ ትቀራለህ። በቃ 23 ዓመቷ እንግዲህ 23 ዓመት ሙሉ እኔ እየተሰቃየሁ ነው ያለሁት በሷ። በቃ ይሄው ነው ያለው ነገር። ከመጀመሪያው ጀምሮ ያለውን እውነት እንዲነግሩ ይፈልጋል። ይሄው ነው እውነቱ ብያለሁ። ይሄው ነው። ይነግሩኛል። ነገርኩ። ከልጅነቷ ጀምሮ ተለክፋ ያለች ልጅ ነች። በቃ ድንገት ወደቀች። ይሄው ከምታየው ቤት ነው ተለከፈች። ከመጀመሪያ ያለውን ነገር ይንገሩ። ያዙት። ይሄ ነገራችሁን ያልወዱ በቃ ወደቀች። በወደቀችበት ተለከፈች። ሰይጣን ለከፋት። ከመጀመሪያው ጀምሮ መጀመሪያውን እኮ ነው እየነገርኩ ያለው። ከመጀመሪያው ከውልደቷ ምንድነው የተፈጠረው? አባቷ ማን ነው? ስለዚህች ልጅ ማወቅ ፈልጋለሁ። ለምን እንደሆነ አላውቅም። ውድ ተመልካቾች ስለዚህች ልጅ ለማወቅ በጣም ነው እየጓጓሁ። አሁን ስለ ልጅቷ ነው ስለ ሌላ ታሪክ ነው የምትፈልገው? ስለ ልጅቷ ማወቅ ፈልጋለሁ እኮ። ስለ ልጅቷ እያወራሁ አይደል እንዴ? እኮ ከመጀመሪያው ጀምሮ ያለውን ነገር ይንገሩኛ። እቺን ይወዳል። ይሄው ነገርኩ። የተወለደችው ከኔ ነው አልኩ። አባቷ በህይወት የለም። በቃ እሷን ወልጄ በ2 ወር ነው በ3 ወሩ ነው የሞተው እሱ። ከዛ ብቻዬን ነበር ሳሳድጋት የኖርኩት። ድንገት ሆነና በ5 ዓመቷ ከደረጃ ወደቀች። ከዛም ተለከፈች። ማለት ተለከፈች። ሰይጣን ለከፋት በወደቀችበት። ከዛ በጸበል ሳንከራተት ሳስታመም በሐኪም ሲሄድ በኔ ሙያ ስታገልላት ኖርኩኝ። አልቻልኩም። እያደገች ስትሄድ እየጎረመሰች ስትሄድ ጉልበቷ እየጨመረ አጋንንቱ ለዋለ እየሰፈረ ሰው እየተናከሰ ድንጋይ እየወረወረ እሷ እኮ ራሷን አታውቅም። ማነሽ ብትላት እንኳን ማንነቷን መናገር እኮ አትችልም። ብዙ ፈተና እኮ ነው ያየሁት። ያንን ሁሉ አመት ይሄው እንግዲህ ከ5 ዓመቷ ጀምሬ 10 ምናምን አመት ከሷ ጋር ታገላለሁ። እኔ ለማንም ይሆንኩ ሰው እኮ ነኝ። ታቀኛለህ አይደል? ማንንም አገላብጬ የታመመ ማደን ሞተ ማስነሳት ነው የቀረኝ። እማልሰራውን ነገር አይተሃል። ያንን ሁሉ ነገር ሳገላብጥ የኖርኩ ሰው ለራሴ ግን አቃተኝ። ልጄን ማዳን ግን አልቻልኩ። በቃ ያልደረስኩበት ያልገባሁበት ጉድጓድ የለም። የባህሉን ብትል፣ የጸበሉን ብትል፣ የሙስሊሙን ብትል፣ የሕክምናው ብትል ያልደረስኩበት ቦታ የለም። ይሄው በሰይጣን ተለከፈች። እያደረ ስትሄድ ጭራሹኑ ምን እንደሚያደርጋት አላቅም። ዛሬ ትናከሳለች፣ ነገ ትደባደባለች፣ ሲላት ራሷን ትቦጭቃለች። እህል እንኳን እኮ አትበላ። አሁን ዛሬ 3 ቀኗ እህል ከበላች የፈለገ ነገር ብታመጣላት ምግብ አትበላ። ሲፈልገው እሱ ምን እንደሚያበላት አላቅም። ጠግባ አገኛታለሁ፣ በልቻለሁ ትለኛለች። እሱ ማን ነው? እላዋ ላይ ሰፈረው ነው ሰይጣኑ ነው። እኔ እኮ እየታገልኩ ያለሁት ከሰው ጋር አይደለም ከአጋንንት ጋር እኮ ነው። እንደውም አሁን ደህና ሆነ አግኝታት ነው ሰሞኑን የሆነ ነገር አድርጌ ያሉ ነገር ነው ግልጽ ያልሆነልኝ። ገና በ5 ዓመቷ ከደረጃ ወድቃ ተለከፈች። መሬት ወደቀች፣ ተለከፈች። እንግዲህ ቁጭ ብሎ የጠበቃት ለከፋት። በ7 በ8 በ9 ዓመቷ ምን ነበር ስትሆን ነበር? በዛ ሰዓትማ ተሽመደመደች እኮ። እሺ ሽባ አደረጋት። እጇም እግሯም አልሰራም አለ። ከዛ በኋላ ሐኪም ወሰድኩኝ። ሐኪም የማያድነው ነገር ሲሆን አዋቂ ቤት ወሰድኳት። ከኔም ትንሽ ያሉ ሞልተዋል ከተማው ላይ። እነሱ ጋር ወስጄ በምኑም ተደርጎ እግሯ ደና ሆነ፣ እጇ ደና ሆነ። ትንሽ መለስ አለችልኝ። ከመሸከም ዳንኩኝ። ተሸክሜ ነበር እኮ መንቀሳቀሰው። ራሷን እኮ አትችልም ነበር፣ ራሷንም አታውቅም ነበር። ኋላ እያደር እየዳነች መጣች። ዳነችልኝ ብዬ ደግሞ 1 ዓመት እፎይ ስል ተመለሰና ግልብጥ አለባት። እንደገና ሌላ መዘዝ፣ ሌላ ፈተና። ያሁኑ ይባስ እንደገና አውሬ እኮ ነው ለዋለ ያለው። አውሬ ሚናከስ አውሬ ሲላት እንደ ውሻ ትጮኻለች፣ ሲላት እንደ ጅብ ትጮኻለች፣ ሲላት እንደ አህያ ታጓራለች። አንዳንዴም እንደ ፈረስ ያረጋታል። የሚጋለብባት ይመስለኝ ክክው ትላለች ቁጭ ብላ። እኔ ምን እንደምትሆን እኮ አላውቅም። እኔ ግራ ግብት እኮ ነው የሚለው። እኔ በሷ ተፈትኛለሁ። ተወኝ ብሶቴን አትቀስቅስብኝ። እኔ መከራዬን አይቻለሁኝ። መከራዬን አይቼ ከዘመድ ከወዳጅ ከጎረቤት ካልተጣላሁት ካልተኳረፍኩት እኔ እዚህ ቀይ የሚያናግረኝ ማንም የለም። ከሰው ሁሉ ተደብቃ ነው የምትኖረው። ሸሽጌ ያስቀመጥኳት ወድጄ አይደለም። እኔ ልጄን አስሬ ማስቀመጥ ፈልጌ ይመስልሃል? መከራ ባይባት ነው፣ ሰው ቢጠላት ነው፣ የሚያጫውታት ብታጣ ነው። አስሬ ቁጭ አደረኳት። እየረበሸች እየነከሰች እየደበደበች እንደ አንደርብ እኮ ነው፣ ድንጋይ እኮ ነው ሰው ጣራ ላይ የምትወረውረው።
ይሄንን ሁሉ ፈተና ተቋቁሜ ከሰው አግልዬ ሰው እንዳያያት አስቀመጥኩ። ብፈታት በር ትሰብራለች፣ ብፈታት ልጆቹን ትታገላለች፣ እቃ ትቦጭቃለች። ይኸው ምንም የተረፈ ነገር እኮ የለም። ተሰብሮ ቤቱ ሁሉ ባዶ ነው። እዚህ ቤት እኮ እቃ የለም። በቃ አልቋል ቤቱ ሁሉ። የተፈታች እንደሆነ ብጥብጥ አርጋ ድብልቅልቅ ብላ ጩኸቷ ጩኸት እንዳይመስልክ ታያት የለ። እኔ ምን አስለፈለፈ ያልሆነልኝ ነገር እርሶ እዚህ ቤት ውስጥ በወር 5 ግፋቢል በወር 7 እንደሚመጡ ለማወቅ ችለናል አይደለ? ምክንያቱም እዚህ ቤት ተጠቁመንም ስንመጣ ከእርሶም ጋር ስንመጣ በቂ ኢንፎርሜሽን ይዘን የመጣ ነው። ስለዚህ እቺ ልጅ ብቻዋን ነው ማለት ነው እዚህ ቤት ውስጥ መጥቶ ነው አይደለ? እርሶ በወር 5 ወይም ግፋቢል 7 ብቻ ነው ይመጣ። ብቻዋን ላይ ሰፈረው እኮ 30-40 አጋንንት እኮ ነው። ብቻዋንማ ብትሆን ይዘናት እንቀመጣለን። እርሶ ይበለጥ እርሶ ላይ የሰፈረው አጋንንት አይበልጥም? ግን በህግ አምላክ እርሶ ላይ 180 አጋንንት አይኖርም? እሱ 80 ሺህ የሚኖረኝ የኔ ተከበረ ነው። እሺ አንድ ጥያቄ መጠየቅ ፈልጋለሁ። እንደዚህ መታሰር ከጀመረች ምን ያክል ጊዜ ሆናት? አረ ጥቂት ቅርብ ጊዜ እኮ ነው። 3 ዓመት ቢሆን እኮ ነው። ምን አላት? 3 ዓመት 23 ዓመት 3 ዓመት ነው ያሰርኩት። 3 ዓመት ሙሉ ስመጣ ደግሞ ፈታታለሁ። ወድጄ መስሎ ያሰርኳት የሰፈሩ ልጅ አልቀርም። በድንጋይ የተፈነከተ ሳሳክም እቃ ስትሰብር ስከፍል የሰው ጣር ብረቱ አይቀራት ምኑ አይቀራት። አንድ እኮ የመስታወት ቤት እኮ የለም። በሷ ምክንያት እኮ ሁሉ በብረት የታጠረ ነው። ወዶ መስሏል እዚህ አካባቢ ቆርቆሮ አንስተው ብረት ያጠሩት። በሷ ምክንያት ነው ልጅ። እኔ ተሰቃየው። ድሮ በሰንሰለት ቀስ አድርጌ ነበር መቆልፍላት። እዚህ አካባቢ የሆነ እብድ ልጅ አለ ብታየው። እሱ የሚታሰርበትን አምጥቻ አሰርኩ። ስትታገል እጇ ቆሰለ። አስሬ ቁጭ ባረጋት ትጮኻለች። ጩኸቷ ሲሰለቸኝ አፏን አፈንኩ። እኔ እኮ ተሰቃይቼ ነው። እኔ እኮ ወድጄ አይደለም። እናንተ የሰው ፈተና መች ይገባችኋል? የሰው ስቃይ መች ትረዳላችሁ? ያንን ሁሉ ነገር ፈተና ከፍዬ ነው። አንዱ ጥርሱን አውልቃብኝ እኮ ስንትና ስንት ሺህ ብር ነው የከፈልኩት። በድንጋይ ፈንክታ ነው እሱ ነው። የ7 ዓመት ልጅ እኮ ምንም የማያውቅ ያንን ሁሉ ነገር አደረኩ። አሁን እንደው ትንሽ አለ ብሏታል። ጤነኛ ነች ብዬ አስቤ እኮ ነው በገመድ ያሰርኳት። ግን እሷ ራሷን ስለማታውቅ የታሰረበትን ገመድ እንኳን መፍታት አትችልም። ምክንያቱም አይተው የለ ላላ ያረጋ አይደል ያሰርኩት። የጠበቀ ነገር አለው። ፈታህ አይደል ያየኸው። እሱን እንኳን እንዴት መፍታት እንዳለባት አታውቅም። ምክንያቱም ልጅቷ ደንዝዛለች። ምንም እኮ አታውቅም። ራሷን ጭራሽ ስታኮ ነው የተቀመጠችው። ተረዳኝ። እኔ ተሰቃይቼ ነው ይሄንን ሁሉ ነገር ያደረኩት። ወድጄ አይደለም። በልጄ ላይ መፍረድ ፈልጌ አይደለም። የሙት ልጅ ነው ያሳደግኩት። ፈተናዬን አይቻለሁ በሷ ምክንያት። ከስንት ሰው ከዘመድ ተገልያለሁ። ዘመድ የለኝም። እህት ወንድም የሌለኝ ሰው ነኝ። በማ ምክንያት መስሎ ነው? በሷ ምክንያት ነው። ይሄንን ሁሉ ፈተና ተቋቁሜ ነው የኖርኩት። ምን አርጊ ነው የምትለኝ? እሺ አሁን ምን ፍጠሪ ነው የምትለኝ? ምን ልሁን? እባክህ ተወኝ፣ በቃ ተወኝ። እኔ ሰልችቶኛል። አሁን መሮኛል። እኔ ብን ብዬ ነው የምጠፋው። ብን ብሎ መጥፋት እንኳን የለም። ብን ብለሽ እስር ቤት መግባት ነው የምትችው። አልገባም። አንቺ ሴትዮ አልገባም። እኔ አክብሬ ነው የተቀመጥኩት። እስካሁንም ታርፋለ፣ ትተዋለ፣ ነገር ታበርዳለ ብዬ ነው ዝም ያልኩት። እማረጋውን አርጌ ታያለሁኝ። ቆይ አሳያለሁ። አንድ ስሙ እንዲጠቀስ የማይፈልግ ግለሰብ እዚሁ አካባቢ የሚኖር ሰው ነው። ቀን ትታሰራለች፣ ሌሊት ደግሞ ትፈታለች የሚል ነገር ነግሮኛል። እውነት ነው ወይስ ውሸት ነው? እሱማ እውነት ነው። ነገርኩ እኮ። ለምንድን ነው ቀን አስረሻት ማታ መፈቻት? ማታ የምትፈታው እኮ አጋንንቱ እኮ ነው። እኔ እኮ አይደለሁም። ቀን እሷ ራሷን አታውቅም። ማታ አጋንንቱ ሲመጣ ፍትት ያደርገዋል። ይጋለባል ብዬ ሄለን እንደ ፈረስ እኮ ነው የሚጋልበው። እንደ ጅብ ነው እኮ የሚጮኸው። ሲሻት ጅብ ያረጋታል፣ ሳይለው ሲቀር ውሻ ትሆናለች። አንዳንዴም እንደ አህያም ይቃጠዋል። ነገርኩ ቅድም። ይጋለባል ብያለሁ። ሲጋልብ ያድራል፣ ሲሰራ ያድራል። ሲነጋ አርፎ ቁጭ ስለሚል መተን እናስራለን። እንደ ፈታ ጥሎልን ይሄዳል እሱ። አይና አታውቅም። ስንቱን ታሪክ ስንቱን ነገር እየሰማህ አይደለ? ዛሬ ምን ነው በኔ ልጅ ሲሆን አዲስ ነገር ሆነብክ? ነገርኩክ። ሲላት ጅብ ትሆናለች፣ ሲላት ውሻ ትሆናለች። ይቀይራታል እኮ ውሻ አረጋታል እኮ ውሻ።
በትክክል እንደውሻ እየጮች እንደውሻ እየተራመደች ትንቀሳቀሳለች። ይሄ ፊቷ ሁሉ እኮ ነው የሚቀየረው። እንደውሻ ሁሉ እኮ ነው የምትጮህ። እንደውሻ ትበላለች፣ ከዛም ታመጣዋለች። እኔ ምን እንደምትበላ ራሱ እኔ እሱ ይወቀው፣ እኔ አላቅም። ያው ሲነጋ ጥሏት ይሄዳል። እንደዛው እንደፈታ መተን እናስራለን። እኛ አለ እኮ ጠባቂ አላት እኮ። እኔ ቆይቼ በመጣም ጠባቂ አላት እኮ። እሷን የሚጠብቅ ሰው እኮ አለ። ይሄው ነው በቃ ያለው ነገር። ለዛ ተብሎ ነው የታሰረችው፣ ለሌላ ነገር አይደለም። በቃ ይሄንን እንኳን እስቲ ታወው። ያቺ ተረገመች ነች እዚህ ሁሉ መዘዝ ውስጥ የከተተች። እሷ ባትንዘላዘል ኖሮ ይሄ ሁሉ ነገር አይመጣም ነበር። ሮዛን ነው። አዎ እንደው መቀመቅ ትውረድ፣ መቀመቅ እሷማ እኮ ታስራለች። ትግባ በደንብ። የእሷ መንዘላዘል ነው ለዚህ ሁሉ ጦስና ለዚህ ሁሉ መዘዝ የመጣው። እኔን ሁሉ ስራዬን ያስፈታኝ። ቀን ማታ ሮዛ የታሰረች ጊዜ ሌሊቱን ሙሉ ከራማውም ይሰራል፣ ጸሎት እናረግልሻለን፣ እንድትፈች እናረጋለን። አልሆነም እኮ ማጭበርበር አይደለም። እሷ ሄደችበት መንገድ ነገራችንን ሁሉ አበላሸው፣ ከራማችንን ገፈፈችው፣ ስርዓቱ ሁሉ ተበላሸ። ይሄው በቀን እየመጣ እያስደነገጥከኝ አይደል? እንዴት አድርጌ ልካድመው? እንዴት አድርጎ ይፍረድ ይምጣ? ደነገጠ እኮ፣ ከራማዬ ደንግጧል። አሁን ድረስ ስትመጣ ስታየኝ እንዲህ ነበርኩ ወይ? አልነበርኩም። ለምን ዝም ትላለህ? እውነቱን አትካድ። ወሰዳችሁት እኮ በቃ። ደንግጧል። አሁን እሱ አንዴ ካሜራማኑ ምልክት እየሰጠኝ ነው። መጣው ቤተሰቦች እንግዲህ በገባህ ቁጥር እኔ እኮ እያፈላህ የምትመጣው ለምንድን ነው የምትጎፈላው? ለምን አትበርድም? ለምን አንረጋጋም? መስታወት መናገር ጀምራለች። መናገር? አዎ ቁጭ በል። ምንድነው የምትናገረው? ሁሉንም ነገር ለመናገር ዝግጁ መሆኗን ካሜራማኖች ነገር ይኸውልህ የኔ አባት የኔ ጌታ እንደው እባክህ፣ ኧረ ተው ግን ተው ግን እኔ ምን ስንቱን ነግሬህ እያስረዳሁህ እንስሳ ትሆናለች እያልኩ አውሬ ትሆናለች ብዬ። እሷ እኮ ምንም አታውቅም፣ ምንም እኮ አትናገር፣ ምንም እኮ የምታውቀው ነገር የለም። እንደዚህ ደነገጥሽው እኮ ምንም የምታውቀው ነገር የለም። አሁን ከነገርሽ ነገር አይደለም። ይኸውልህ ውሸት ነግረሽ አይደለም፣ ምንም ውሸት የለውም። እሷ ምንም አታውቅም፣ እሷ ምንም አትጠይቃት። ይሄውን እየነገርኩህ አይደለ? እኔ እያስረዳሁ አይደል? ኧረ እባክህ ልጄ ተው እባክህ፣ በቃ ቅበረኝ እባክህ። በጣም ጥሩ። ስለዚህ አሁን የነገርሽኝ ነገር በሙሉ ውሸት ነው ማለት ነው? አይደለም እኮ እሷ እኮ ምንም ስለማታውቅ ነው። ትቀየርብናለች ስል ሰፈር ይረበሻል፣ ጎረቤት ይሰማል። እኔ ገበና ደብቄ እየኖርኩኝ። እባክህ ልጄ እባክህ፣ በቃ ቅበረኝ እባክህ፣ ተወኝ። እሷን ማስገባት አለብኝ። ገብታ ምን ትሆናለች? ግን ለብቻ ነው ማውራት፣ ለብቻ ነው ማውራት። እንደው በፈጠረክ ይሻላል። ሌላ ነገር ምናምን እባክሽን ውጪ። እሺ እሄዳለሁ፣ ግን እሺ በል። ወዴት የምትውጭ መሰለሽ? ከጋርዶቹ ጋር ነው የምትውኝ። የትም አትሄጂም። ውጪ ነው መሆነው። ውጪ እባክሽን፣ አንቺ ሴትዮ ውጪ። እሺ በለኝ። አይደለም እኮ ላስረዳ። ይኸውልህ እንደው ዛሬ ብቻ ነይ፣ ውጪ። ነይ ውጪ። አባክቦኛል። መሰግናለሁ። ጊዜ እንስጥሽ እንዴ? አይ አኖራለሁ። ደህና ነኝ። የደከመሽ ትመስያለሽ። አይ ደህና ነኝ። እስቲ ከመጀመሪያ ጀምሮ ያለውን ነገር ንገሪኝ። እኔ ደህና ነኝ። ግን እናንተ እንዴት ነው ያገኛችሁኝ? ማንም አታውቅም እኮ። እኛ በጥቆማ ነው የመጣ ነው። ወይዘሮ አዜብ በጣም አጭበርባሪ ሴት፣ ከብዙ ሰዎች ገንዘብ የምትሰርቅ። እንግዲህ ምን ልበልሽ፣ በቅርቡ ደግሞ ትታሰራለች። ብዙ መረጃና ማስረጃዎችን እያሰባሰብን ነው። ዛሬ ላይ እሷን ከመሬት ተነስተን ብናሳስር ነገ በዋስ ስለምትፈታ ነው። ግን አንድ ጥያቄ ልጠይቅሽ። ወይዘሮ አዜብ የምር እናትሽ ናቸው? አዎ እናቴ ነች። ግን በጣም ነው የምታሰቃየኝ። ለምንድን ነው? እናቴ አትመስለኝም። ወይስ እንጀራ እናትሽ ናት? አልገባኝም። እኔ አላውቅም።
ግን እናቴ እንደሆነች ነው የማውቀው። ግን በጣም ታሰቃየኝ። ሁሌ ታስረኛለች። ሰው የለም እዚህ ማንም አይመጣም። ስትፈልግ ሽንት ቤት ውስጥ ታስረኛለች፣ ስትፈልግ እዚህ ታስረኛለች። እንግዲህ እናቴ ነች ነው ብዬ የማስበው። እስከ 16 ዓመቴ ድረስ አያቴ ነበረች። አያቴ ጋር ነበረ ያደግኩትኝ እኔ። አያቴ ስትል ነው ወደዚህ መጣሁት። እስከ 15 ዓመቴ አያቴን ያሳደገች ነው እያልሻለሽ? አዎ እስከ 16 ዓመቴ አያቴ ጋር ነበርኩኝ። ከዛ በኋላ ነው እሷ ጋር የመጣሁት። እሷ ጋር ስመጣ ግን በጣም ብዙ ስቃዮችን የደረሰብኝ። ወይዘሮ አዜብ አላሳደጉኝም ነው የምትይው? አይ አላሳደገች። እኛን እኮ ከልጅነትሽ ጀምሮ እንዳሳደገችሽ በ5 ዓመትሽ ከደረጃ ላይ ወድቀሽ እንደተለከፍሽ ከዛ ጀምሮ አጋንንት ሲያሰቃይሽ እንደነበር በጣም ብዙ ነገሮችን ነው። በእርግጥ አምነናታል ማለት አይደለም ያቺን ሴት። አይ ያራኒ ያመኝም ደህና ነኝ አልወደኩም። እና ከዛ በኋላ ነው ትልቅ ሆንኩ እሷ ጋር የመጣሁት። ግን እኔ ሁሌ ስለምታስረኝ እናንተ ስለምል አላውቅም። መርፌም ደግሞ ትወጋኛለች። የምን መርፌ እንደሆነ አላውቅም፣ ዝም አላስታውስም። እና ሁሌ አስራኝ ነው የምትውለው። መርፌ በመርፌ መድኃኒት ትሰጠኛለች። ምንድን ነው የሚያደርገው መድኃኒቱ? መድኃኒቱ ማታ ማታ አታኛለሁ፣ ቀን በቃ አስራኝ ነው የምታውለው። ምግብ ራሱ ስንት ሰዓት አትሰጠኝ። ለምንድን ነው የምታስር? እኔ አላውቅም፣ ምን ምክንያት እንዳላት ራሱ አላውቅም። ስንት ዓመትሽ ነው አሁን? 23 ዓመቴ ነው። 23 ዓመትሽ። እንደዚህ ማሰር ከጀመረች ምን ያክል ጊዜ ሆነሽ? ቆይቷል። እንደመጣው አካባቢ ነው ያሰረችኝ። ኦልሬዲ 18-19 ዓመቴ ላይ ቆይቷል። ውድ ተመልካቾች እንግዲህ ያለች ያለችው ወይዘሮ አዜብ እናቴ ናት። እስከ 16 ዓመት ድረስ አላሳደገችኝም። ያው በአያቴ እጅ ነው ያደግኩት። አያትሽ ቆይ የእናትሽ እናት ናቸው ወይስ የአባትሽ? የእናትሽ። አባትሽን ቆይ ስለ አባትሽ አልነገርሽኝ? አባቴን አላውቀውም። ያው እኔ ያቺ ሴትዮ የተናገረችው ነገር ውሸት እንደሆነ ከመጀመሪያውም ገምቼ ነበር። ምናልባት ዝም ብዬ ላዳምጥ እችላለሁ ያለውን ነገር እንትን ለማለት። አሁን ደግሞ መስታወት እያለች ያለችው ልጅየው ፍጹም ተቃራኒ፣ ጭራሽ መርፌ እንደምትወጋኝ እንግዲህ አጋንንትም ያለችው ነገር እንዴት ነው? ስለዚህ ደህና ነኝ። አጋንንት አይ የለም። ስለክሷ ብዙ ጊዜ እዚያ አትመጣም። ሌላ ሰዎች አሉ። ስትመጣ መርፌ ትወጋኛለች። በቃ ምንም እንዳላስታውስ ይሁን ምን እኔም እንደምጠቅማት አላውቅም። አስራኝ ራሱ ማለት ነው። እና እንደዛ ነው የምታረገው። ብዙ ጊዜ አትመጣም። እዚህ ቤት ውስጥ ብቻ ነው አስራኝ የምታውለኝ። እና ምግብ ራሱ በስነ ሰዓት አይሰጡኝም። በቃ እንደፈለገች ነው የምታዛቸው እነሱ። እና በጣም አንዳንዴ እናቴ አይደለችም ብዬ እጠራጠራለሁኝ። ምክንያቱም ከቤት አልወጣም፣ ሰውም አላውቅም። ከእሷ ጋር ከመጣሁ በኋላ ማንንም አላውቅም። ቤት ውስጥ ነው ዘግታኝ የምትውለው። ያው እንደነገርኩ ብዙ ጊዜ ስለምታስረኝም እና የሆነ ቦታ ደግሞ ትወስደኛለች። ይፈራም ዝም ብላ ትለፈልፋለች። ምን እንደምትል ራሱ አላውቅም። ትለፈልፋለች። ብዙ ሰዎች ይመጣሉ፣ ምናምን ትጮሃለች። እና ከልጅነቴ ከአያቴ ቤት ከመጣሁ ጀምሮ ትምህርት እንኳን አልተማርኩ። እዚህ ቤት ውስጥ ነው በቃ ቆልፋ የምታውለው። ስትፈልግ ነው እዛ የምትወስደኝ። እና እያሰረችኝ በሰንሰለት በገመድ እየቀያየረች ነው የምታስለኝ። የሆነ ሰዓት ራሱ እጄ ምናምን ቆስሎ ነበረ። እና በጣም ብዙ ሰቃይ ነው ያደረሰችብኝ። እኔም በጣም ነው ብዙ ጓደኞችን እንኳን ማግኘት አልቻልኩም። ትምህርቴን እንኳን በስነ ስርዓት መማር አልችልም። ዘመድ እንኳን አላውቅም። በጣም ነው እና አንዳንዴ እናቴ መሆኗን እጠራጠራለሁኝ። የሷ ልጅ ቢሆን እንደዚህ አታረገኝም። ሲጀመር እናቴ አይደለችም። መስታወት
በጣም አዝናለሁ ለተፈጠረብሽ ነገር ችግር የለውም ግን አንዳንድ ነገሮች እንድነግሪኝ ፈልጋለሁ እርግጥ ነው ላንቺ መጥፎ ትውስታ ሊሆን ይችላል ወይም ደግሞ መጥፎ ስሜት ውስጥ የሚከትሽ ነገር ሊሆን ይችላል ያው ለኛ ግን ያ ነገር ይጠቅመናል ያንቺን ቃል መውሰድ አለብን የደረሰብሽን ነገር ምን እንዳረገች ያንቺን ህመም ያንቺን በደል ያንቺን ስቃይ መስማት ማወቅ አለብን አሁን እኮ ላንቺ ፍትህ ለማሰጠት ነው የምንሄደው እኛ ያንቺ ነገር ስላሳሰበን ነው የዛች ጠንቋይ ያጭበርባሪ ጠንቋይ ሴት ልጅ እንግዲህ በዛይ ሴትዮ እንደምትሰቃይ ታንግታም እንዳለች ብዙ ነገሮችን አንድ ልጅ ነግሮ እኛም እንግዲህ አንቺ ነገር ያንቺ ጉዳይ ስላሳሰበን ነው ወደዚህ ቦታ ራሳችንንም የቡድን አባላቶቻችንንም አደጋ ላይ ጥለን የመጣ ነው ከፍቶሻል ስለዚህ እያንዳንዱ ነገር ንገሪኝ ያው ምን እንደማደርግለት አላውቅም እሷ ጠንቋይ ነች አዎ ብዙ እንትን ትላለች ብዙ ሀብት አለኝ ብዙ እንትን ሰዎች አድናለሁ እያለች እና እንትን እንደዚህ ታስቀምጠኝና ጣን ምናምን እንትን እያለች ታስለፈልፈኛለች እና ደግሞ እንትን ካላልኩላት አመታዚ ትቀጠቅጠኛለች ታስረኛለች ምግብ ራሱ አሰጠኝም እንደዚህ ሆነ የምታረግ ከዛ መርፌ ምናምን ይወጋች ትፈልግ ሽንት ቤት ውስጥ አስራኝ ከዛ በኋላ ማለት ነው ሌላ ሰዎች ባሉ ብዙ ጊዜ አትመጣም እሷ እዚህ እነሱ እንዲያስሩኝና እንትን እንዲሉኝ ታረጋቸዋለች እና በጣም ያሰቃየችኝ ከብዙ አመት ከአያቴ ጋር ከመጣው ጀምሮ እንደዛ ያረጋችኝ ነው የምሰራውና ብዙ ሰዎች እሷን ያቋታል ለምን ከአያትሽ ጋር መጣሽ አያቴ በህይወት የለች አያትሽ ሰርፉ ነው ወደዚህ የመጣሽው አዎ ወከን እኔ አሁን ማውራት አልችልም እና ታስፈራራኛለች እንዳላወራ ራሱ ቅድም አስፈራርታኛለች እና ማንንም ሰው ሲመጣ እንዳወራ ትፈቅድልኝ ትገልኛለች ከዚህ በላይ ማውራት አልችልም እባክህ ተወኝ ቃል ልገባልሽ የምፈልገው ነገር አለ ይሁንልሽ ከዚህ ህይወት እናወጣሻለን ቃል እገባልሻለሁ በፈጣሪ ስም ቃል እገባልሻለሁ እሷን በቅርቡ እናሳስራታለን ትገልኛለች እኔን አታቂኝም ልታምኚኝም አቺም ግን ደግሞ እኔ ቃሌን አላጥፍም በሚዲያው ስምና በካሜራ ፊት ቃል የምገባልሽ ነገር ከዚህ ፈተና ከዚህ ስቃይ እናወጣሻለን እሷን ለህግ አካል ለሰራችሁ እያንዳንዱ ወንጀል ዋጋ እንድትከፍል እናረጋታለን ሻልከሽን ግን ሚሆን አይደለም አንተ ራሱ አትመለስም ኮለኔ እናንተንም ራሱ ትገላችኋለች ብዙ ሰዎች አድናለሁ ገላለሁ እያለች ነው የምትሰራው እና ከዚህ ችግር መውጣት ነው ፈልገው እኔ ተገለ ከዚህ በላይ ማውራት አልችልም ስለዚህ ባክሽን መስጠት ኧረ በእግዚአብሔር በፈጣሪ መስጠት ባክን ካሜራውን አጥፋ የዛሬ ቪዲዮአችን እንዳያችሁት ነው በጣም የሚገርም ቪዲዮ ነበር ይገርማል የሆኑ ሰው ብቻ ፈጣሪ ይጠብቀን እላችኋለሁ አዲስ የሆናችሁ ቤተሰብ ሆኑ ሰብስክራይብ እና ሼር በማድረግ እንዳይረሱ ወዳችኋለሁ